ነው መቆያ በመቆያችን እናቆያችሁ ጓዶች ሰውም ሊሚት አለው ስለዚህ ቀላል ነገር አይደለም እናወራው መሳሪያውን አስረከቡ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ ከዚህ በኋላ እንደገና ወደኔ ብዙ ሰው ይሄን ቦታ ይመኛል ሚሊዮን ይመኛው ግን መሆን የሚችለው ምን አንድ ሰው ብቻ ነው አጋዣችንን አንድ ለመንገድ አድርገናል በፕሬዝዳንት መንግስቱ ኃይለማርያም ህይወት ላይ ባተኮረው ገጹ ታዲያ ሊቀመንበሩን ሲገልጻቸው በኢትዮጵያውያን መለኪያ ድንቅ ባይባሉ አጭር ናቸው የፊታቸው ቀለም የኑግ ልጥልጥ የመሰለ እንደ ባለሙያ እንጀራ ጠቃጠቆ ይበዛበት የታችኛው ከንፈራቸው በንክሻ የወጣትነት ባልደረቦቻቸው ኪሲንግ በሚሉት ምክንያት ትንሽ ወደ ግራ ያጋደለ ነው ይሏቸዋል ይሄ ኪሲንግ የሚሉት ምን ይሆን መነሻው የመጽሐፉን ባለቤት አቶ ተክለማርያም መንግስቱን መጠየቅ ይኖርብናል አው ከንፈራቸው ጋደል ያለ ነው እንደዚህ ትንሽ በንክሻ ነው ከሰው ጋር ተጣልተው ልጅ ነው ማለት ነው ሲደባደቡ ሰው ይካፈፍ ያረጋል ከንፈራቸውን ቀጨጭ ያረጋል ጧት የናክሉን ትንሽ ደብረውናል በታምኑም ባታምኑ በቁም ሞተናል ከሐረር የመጡት እንግዶች ቡና ቤት ገብተው እየተጎነጩ በመዝናናት ላይ ያሉ ያውራጃው ፖሊስ አዛዥ የነበሩት ሌተናል ኮሎኔል መጥተው ይቀላቀሏቸዋል በወታደር ቤት አንድ የበላይ የሆነ ሰው የበታቾቹ በሚዝናኑበት ስፍራ ደፍሮ ከገባ መጋበዝ ይጠበቅበታልና ኮሎኔሉ እንደደረሱ ሁሉንም ተጋበዙ ጠጡ እያሉ ይለምኗቸዋል ባልተገለጸ ምክንያት መንግስቱ ኃይለማርያምን ብቻ ሳይጋብዙ ዝም ይሏቸዋል ቆይተው አንተም ጠጣ ይቺን ፊቶና ደግሞ ያኮሳትራታል ብለው በንቀት የታጀበ ግብዣ ይወረውራሉ መንጌ አሁንስ በዛ ብለው ነው መሰለኝ የያዟትን ዘቬሎስ ኮኛክ ኮሎኔሉ ፊት ላይ ይደፉና ሲደናበሩ በቦክስ ሲመቷቸው ይወድቃሉ የተደናገጡት ኮሎኔል በሆነ ተአምር የመንግስቱ ኃይለማርያምን ከንፈር በጥርሳቸው ለቀም ያደርጋሉ ድብድቡ ጦፏል ሁለቱም መድከማቸውን ይመለከቱና ይገለግሏቸዋል ድራማው በዚህ ይፈጸማል በማግስቱ የፕሬዝዳንት መንግስቱ የታችኛው ከንፈር በንክሻው ምክንያት